ሰላም ፋሚሊ ዛሬም በፓርት 2 ቪዲዮ ተገናኝተናል ማለት ነው። ከባለፈው በቀጠለው ቪዲዮ ዛሬ በደንብ በሰፊው አድርገን የፓርት ቪዲዮን የምናየው በደንብ አብራርተን የምንወያይበት ይሆናል ማለት ነው። አብራችሁ እንድትቆዩ የጋበዝኩኝ። ቪዲዮን ከመጀመራችን በፊት ግን ልክ እንደተለመደው ሰብስክራይብ፣ ላይክ እና ለጓደኞቻችሁ ደግሞ ሼር በማድረግ ቪዲዮ እንድትጀምሩ ጋብዛችኋለሁ። ለእነሱም ለእናንተም ለእኛም የሚጠቅመን ነገር ስለሆነ ከዛ በተጨማሪ ደግሞ ባለፉትም ሆነ በዚህ አሁን እየሰራሁላችሁ ባለው ቪዲዮ ላይም ወደፊት ይሄ ቢሰራ ብላችሁ የምታስቡትን ሀሳብ ማንኛውንም አይነት ነገር ጻፉልኝ፣ ኮመንት ሴክሽን ላይ ይደርሰኛል። በዛውም ደግሞ ሊንክ አስቀምጬላችኋለሁ ዲስክሪፕሽን ቦታ ላይ ያለችው ሊንክ በመጫን ወደ ቴሌግራም ቻናላችን ብትቀላቀሉ ተጨማሪ በጣም ብዙ ኤግዛሞች፣ ፒዲኤፎች፣ ፒፒቲዎች፣ ቪዲዮዎች እና የተለያዩ የሚጠቅማችሁን ሪሚዲያልም ፍሬሽማንንም ያመላከተ የምታገኙበት መረጃ የምታገኙበት ሁኔታ ነው ያለው። ሰው እዛ እንድትቀላቀሉ እጋብዛችኋለሁ ማለት ነው። ቀጥታ ወደ ቪዲዮ ስንሄድ 35ኛ እዚህ ጋር ነበር ያቆምነው። ሶ ከዛ ጀምሮ የምንጀምር ይሆናል። ሶ ኦስሞሲስ ዲፊውዥን ኦፍ ይለናል። ይሄ ኦስሞሲስ ምን ዲፊውዝ ሲሆን ነው ሀሳቡ። ሶ በጣም ቀላል ጥያቄ ነው ይሄኛው ጥያቄ፣ በጣም ቀላል ጥያቄ ነው። ሶ ወተር ነው አይደለ? የኦስሞሲስ የምንለው ወተር ነው። ወተር በኮንሰንትሬሽን ግራዲየንት ወተር ከሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ዲፊውዝ የሚያደርግበት ፕሮሰስ ነው ይሄ ኦስሞሲስ የምንለው። ከከፍተኛ ቦታ ወደ ሎወር ቦታ ወደ ዝቅተኛ ቦታ ፍሎ የሚያደርግበትን ፕሮሰስ ነው የኦስሞሲስ የሚባለው። ሶ ወተር ነው ትክክለኛ መልሳችን የሚሆነው። ሶ ዊች ፕሮሰስ ሪኳየርስ ኢነርጂ ይለናል። ከነዚህ መካከል የትኛው ነው ኢነርጂን የሚፈልገው ይለናል። ሶ ይሄኛው ደግሞ አክቲቭ ትራንስፖርት ይሆናል። ዊች ኢዝ ኢነርጂ በጣም የሚያስፈልገው ምክንያቱም አጌንስት ኮንሰንትሬሽን ግራዲየንት ስለሆነ ማለት ነው። እንደ ቅድሙ እንደ ኦስሞሲስ ከአፐር ወደ ሎወር ሳይሆን ይሄ አጌንስት ኮንሰንትሬሽን ግራዲየንት ስለሆነ ኢነርጂ ያስፈልገዋል ማለት ነው። ይሄ ነው ትክክለኛው መልሳችን የሚሆነው። ኢን ዊች ፌዝ ኦፍ ሴሉላር ሪስፓይሬሽን ኢዝ ካርበን ዳይኦክሳይድ ሪሊዝድ፣ በየትኛው ነው ሪሊዝድ የሚደረገው ነው የሚለን። ይሄም ደግሞ በጣም ቀላል ነው። ክረብ ሳይክል የሚባለው እንትን ላይ ነው ሪሊዝ የሚደረገው እና ክረብ ሳይክል ላይ ካርበን አተሞች እንደ ካርበን ዳይኦክሳይድ ሆነው ነው ወደ መጨረሻ አካባቢ ብሬክ ከሆነ በኋላ ካርበን አተሞች ሪሊዝ ሲደረጉ ወደ ካርበን ዳይኦክሳይድ ቼንጅ ተደርጎ አሰ ካርቦን ዳይኦክሳይድ ነው ሪሊዝ የሚደረጉት ማለት ነው። ሪሊዝ የሚደረጉት ሶ ክረብ ሳይክል የሚለው ለዚህኛው ጥያቄ በሴሉላር ሪስፓይሬሽን ላይ ትክክለኛው መልሳችን ይሆናል ማለት ነው። ሶ ፋይናል ኤሌክትሮን አክሴፕተር ኢን ኤሮቢክ ሪስፓይሬሽን ላይ ፋይናል ኤሌክትሮን አክሴፕተር የትኛው ነው? ከአማራጮቻችን መካከል የትኛው ነው የሚለን። ይሄ ደግሞ ይሄ የሚሆነው ኦክሲጅን የሚለው ትክክለኛ መልሳችን የሚሆን ይሆናል። ሶ አት ኢንድ ምንድን ነው የሚሆነው? በእንትኑ በሪስፓይሬሽን በኤሮቢክ ሪስፓይሬሽን ኢንድ ላይ ምን ይፈጠራል? ኦክሲጅን ፒካፕ ያደርጋል ያሉትን ኤሌክትሮኖች እና ፕሮቶኖች ፒካፕ የሚያደርግ ይሆናል ማለት ነው። ፒካፕ የሚያደርግ ይሆናል። ሶ ኦክሲጅን ነው ፋይናል ኤሌክትሮኑን አክሴፕት የሚያደርገው የሚሆነው። እነዚህ ኤሮቢክ ሪስፓይሬሽን ፕሮሰስ ላይ ኦክሲጅን ነው ኤሌክትሮኑን አክሴፕት የሚያደርገው። 39ኛ ደግሞ ዊች ስትራክቸር ኢዝ ዩኒክ ቱ ፕላንት ሴል ዩኒክ የሆነው የትኛው ነው የሚለን። ፕላንት ሴል ላይ ብቻ የሚገኘው ከነዚህ መካከል የትኛው ነው? በሌላ ቋንቋ ክሎሮፕላስት የሚባለው ነው አይደለ? ይሄኛው ክሎሮፕላስት የሚባለው ነው የሚሆነው ማለት ነው። ዌር ፎቶሲንቴንስ፣ ይሄ ሳይት ፎር ፎቶሲንቴንስ ነው አይደል? ፎቶሲንቴንሲስ የሚካሄድበት ቦታ ነው። ዊች ኢዝ ዩኒክ ፎር ዘ ፕላንት ብቻ አይደለ? ዩኒክ ፎር ዘ ፕላንት ብቻ። ይሄ ሴንትሪዮል፣ ላይሶሶም የሚባሉት ደግሞ አኒማል ላይ የሚገኙ ናቸው። ፍላጄለም ቦዝ ፕላንት ላይም አኒማል ላይም ሊገኝ ይችላል ማለት ነው። ቦዝ ላይ ሊገኝ የሚችል ነገር ነው ይሄ ማለት ነው የሚሆነው። 40ኛ ይሄ ሃይፐርቶኒክ ሶሉሽን ኮዝ ዘ ሴል ቱ ዳሽ ይለናል። ይሄ ሃይፐርቶኒክ ሶሉሽን ማለት ሶሊዩት አውትሳይድ ሴል ኢዝ በጣም ብዙ የሆነበት ሶሉሽን እንደማለት ነው። ይሄ በዚህ ጊዜ ሴል ውስጥ ካለው ይልቅ ውጭ ያለው ሶሊዩት በሚበልጥበት ጊዜ ውስጥ ካለው ፍሉድ ወደዚህ ኢኩቫለንት ለማድረግ ወደ ውጪ ምን ይወጣል ማለት ነው? ፍሉድ ይወጣል ማለት ነው። በዚህ ሰዓት ሴሉ ምን ይሆናል? ሽሪንክ ይሆናል ማለት ነው። ሽሪንክ የሚሆንበት ሁኔታ ነው ያለው። ከውስጥ ላይ ፍሉድ ስለሚወጣ ሽሪንክ ያደርጋል፣ ሳይዙን ይቀንሳል። እንደ መሰብሰብ አይነት ነገር ነው የሚሆነው። ሃይፐርቶኒክ የሚለው እንትን የሚናገረን ከሴሉ ውጭ ያለው ሶሊዩት
ሴል ውስጥ ካለው ሶሊዩት በላይ ኳንቲቲ እንዳለው በኳንቲቲ እንደሚበልጥ ነው የሚነግረን ማለት ነው። ይሄ ነው ሽሪንክ ነው የሚያደርገው። which of the following is not a type of ማይክሮ ኦርጋኒዝም። ከነዚህ መካከል ማይክሮ ኦርጋኒዝም ያልሆነው የቱ ነው? ይሄ ብዙም ማሰብ የሚያስፈልገው ነገር አይደለም። ፕላንት የሚለው ትክክለኛው መልሳችን ይሆናል ማለት ነው። 42ኛ ደግሞ ቫይረስ አር ኮንሲደርድ ነን ሊቪንግ ቢኮዝ ዳይ አር ይለናል። ቫይረሶች እንደ ነን ሊቪንግ ነው ኮንሲደር የሚደረጉት በምን ምክንያት ነው ጥያቄው የሚሆነው ማለት ነው። በምን ምክንያት ነው? ኢንዲፔንደንትሊ ሪፕሮዱስ ስለማያደርጉ ይሆናል ማለት ነው። እነሱ ምን እንትን ያደርጋሉ? ሆስት ግዴታ ያስፈልጋቸዋል ማለት ነው። ያለ ሆስት ብቻቸውን እንትን ሊያደርጉ አይችልም። ይሄ ራይቦዞምን እንደገና እነዚህ ራይቦዞም ላክ ያደርጋሉ። እንደገና ሜታቦሊዝማቸው በሆስት ላይ ዲፔንድ የሆነ ነው። ስለዚህ ሪፕሊኬት ለማድረግ ሌላ ሆስት ያስፈልጋቸዋል። ሌላ ማንኛውም አይነት ሆስት ያስፈልጋቸዋል። በዛ ላይ ነው ሄደው ዲፔንድ ሆነው ሪፕሊኬት የማድረግ ሪፕሮዲስ የማድረግ እንትን ያላቸው ማለት ነው። በዛ ምክንያት ነው እንደ ነን ሊቪንግ ኮንሲደር የሚደረጉት እነሱ። 43ኛ ደግሞ ዊች ማይክሮ ኦርጋኒዝም ኢዝ ፕሮካሪዮት ይለናል። ፕሮካሪዮት ማለት እንደ የመጀመሪያው ቪዲዮ ላይ የምታስታውሱ ከሆነ አይ ቲንክ በደንብ አድርገን አብራርተን ያየነው ይመስለኛል። የመጀመሪያ ቪዲዮ ላይ ቢፎር ኒውክለስ እንደማለት እንደሆነ አይተናል ማለት ነው። ከነዚህ መካከል የትኛው ነው ፕሮካሪዮት የሚሆነው? የትኛው ነው ትክክለኛ መልሳችን ነው የሚለን እቺ ኢስቸርቻይ ኮላይ የምትለዋ ናት ፕሮካሪዮት የምትሆነው ማለት ነው። ይሄ ኢስቸርቻይ ኮላይ የሚባለው ባክቴሪያ ነው እና ሁሉም ምን ላክ ያደርጋሉ? ኒውክለስ ላክ ያደርጋሉ ማለት ነው። ይሄ ፕሮካሪዮት የምንለው ደግሞ ኒውክለስ የሌለው እንደማለት እንደሆነ በደንብ ያየነው ነገር ነው። ይሄ ነው ትክክለኛ መልሳችን። 44ኛ ዘ ስተዲ ኦፍ ፈንጋይ ኢዝ ኮልድ። ይሄም በጣም ቀላል ነገር ነው። ይሄ ፓራሳይቶች ማንኛውም አይነት ፓራሳይት ሊሆን ይችላል። ስለ ፓራሳይቶሎጂ ስለ ፓራሳይቶች የሚያጠና ነው። ይሄ ስለ ባክቴሪያ የሚያጠና ነው። ይሄ ስለ ቫይረስ የሚያጠና ሲሆን ማይኮሎጂ ስለ ፈንጋይ የሚያጠና ስተዲ የሚያደርግ ፊልድ ይሆናል ማለት ነው የሚሆነው። 45ኛ ደግሞ ዊች ስትራክቸር ኢዝ አብሰንት ኢን ኦል ቫይረሶች ላይ የትኛው በሁሉም ቫይረሶች ላይ አብሰንት የሆነ ከነዚህ መካከል የትኛው ነው የሚለን ከላይ ያየነው ይመስለኛል። እቺ ናት አውርተን ያለፍነው። ራይቦዞም የላቸው ማለት ነው። ራይቦዞም የላቸውም ሁሉም ቫይረሶች ላክ ያደርጉታል ይሄን ነገር ማለት ነው የሚሆነው። ራይቦዞም ትክክለኛ መልሳችን ነው። 46 ደግሞ ዊች ማይክሮ ኦርጋኒዝም ኢዝ ዩዝድ ቱ ፕሮዲስ ዮገርትን ፕሮዲስ የሚያደርገው ከነዚህ መካከል የትኛው ነው የጥያቄው ሀሳብ። ስለዚህ እነዚህ ላክቶባሲለስ ቡልጋሪከስ የሚባሉት ማይክሮ ኦርጋኒዝሞች ይሆናሉ ዮገርትን ፕሮሰስ የሚያደርጉት ማለት ነው። እና ይሄ ባክቴሪያ ምን ያደርጋል? ይሄ ላክቶስን ወደ ላክቲክ አሲድ ፈርመንት ያደርገዋል ማለት ነው። ይሄ ላክቶስ የሚባለውን ሚልክ ያለውን ወደ ላክቲክ አሲድ ቼንጅ ያደርገዋል ማለት ነው። እና ይሄ ፕሮሰስ ምን እንዲሆን ያደርገዋል? ሚልኩን ቲክ እንዲወፍር ያደርገዋል፣ ወደ ዮገርትነት እንዲቀየር ያደርገዋል። ላክቶባሲለስ የሚባለው የሚሆን ይሆናል የዚህኛው ጥያቄያችን መልስ። 47ኛ ደግሞ ናይትሮጅን ፊክሲንግ ባክቴሪያ ኢዝ ሩት ኖጅል ፎር ሌጂየምስ ቢሎንግ ቱ ዘ ጂነስ። በየትኛው ጂነስ ውስጥ ነው ቢሎንግ የሚያደርጉት ነው? እነዚህ ናይትሮጅን ፊክሲንግ ባክቴሪያ የትኛው ጂነስ ላይ ነው እንትን የሚሉት ምናምን የሚል ሀሳብ ነው ያለው። ይሄኛው ሪዞቢየም የሚባለው የትክክለኛ መልሳችን የሚሆን ይሆናል ማለት ነው። ትክክለኛ መልሳችን የሚሆን ይሆናል ማለት ነው። እነዚህ ሲምባዮቲካሊ ሊቭ የሚያደርጉ ናቸው፣ ወይም ከሌሎች እንትኖች ጋር አሶሺየት እያደረጉ የሚኖሩ ናቸው። ለምሳሌ እዚህ ጋር እንደተገለጸው ከሌጂየም ጋር እንትን አድርገው የሚኖሩ ናቸው ማለት ነው። እነዚህ ምንድነው የሚያደርጉት? አትሞስፌሪክ ናይትሮጅንን ወደ ፕላንቶች ወደሚጠቀሙት አይነት ናይትሮጅን ቼንጅ ያደርጉታል ማለት ነው። ናይትሮጅን ፊክሲንግ የተባሉት በዛ ምክንያት ይሆናል ማለት ነው። እነዚህ ኤ ላይ ያሉት ትክክለኛ መልሶችን ይሆናሉ። 48ኛ ባዮሬሚዲሽን ዩዝ ማይክሮ ኦርጋኒዝም ቱ ዳሽ የሚለን ይሆናል። ይሄኛው የሚሆነው ይሄ ክሊን አፕ ለማድረግ ነው። ኢንቫይሮንሜንታል
ፖሊታንቶችን ምን ለማድረግ ነው ክሊን ለማድረግ የሚጠቀም ይሆናል ማለት ነው። እና የባዮሬሚዲሽን የሚባለው ማይክሮቦችን ምን ያደርጋል ኮንሱም ያደርጋል ምንም ለማድረግ ብሬክ ዳውን ለማድረግ እነዚህ ኢንቫይሮንመንታል ማንኛውም አይነት ኢንቫይሮንመንታል ቶክሲኖችን ብሬክ ለማድረግ ማይክሮቦችን ማይክሮ ኦርጋኒዝሞችን የሚጠቀም ይሆናል ፕሮሰስ ይሆናል ማለት ነው። ባዮሬሚዲሽን የምንለው ሰው ክሊን አፕ ለማድረግ ነው የሚጠቀሙት ማለት ነው። 49ኛ ዊች ማይክሮ ኦርጋኒዝም ኢዝ ሶርስ ኦፍ አንቲ ባዮቲክ ፔንሲሊን እነዚህ ፔንሲሊን ለሚባለው አንቲባዮቲክ ሶርስ የሆነው ከነዚህ መካከል የትኛው ነው የሚለን ሰው ይሄ ፔንሲሊን ከስሙም እንደምንረዳው ቺሮሲጂኒየም የሚባለው ቺሮሲጂኒየም ክሪዮሲጂኒየም የሚባለው እንትን ይሆናል ማይክሮ ኦርጋኒዝም ይሆናል ማለት ነው። ሶ ይሄ በአሌክሳንደር ፍለሚንግ አይ ቲንክ እንትን የተባለ የፈንገስ ታይፕ ነው። ሶ ይሄ ከዚህኛው ፈንገስ ተጠቅሞ ነው ይሄ አሁን ላይ ሞስትሊ በደንብ የምንጠቀመው ነው ይሄ ፔንሲሊን የሚባለው አንቲባዮቲክ። ሶ እነሱን ይሄን አንቲባዮቲክ አሌክሳንደር ፍለሚንግ የሚባለው ፕሮፖዝ ያደረገው ያገኘው ይሆናል ማለት ነው ከፈንጋይ which is the Penicillium ክሪሶጂኒየም ከሚባለው ስፒሺስ ማለት ነው። ሰው ትክክለኛ መልሳችን የሚሆን ይሆናል እሱ። ፕሮባዮቲክስ ፕራይመርሊ ኮንቴን ፕሮባዮቲኮች ፕራይመርሊ ኮንቴን ያደረጉት ምንድን ነው ይላል። ሶ ይሄ ቤኒፊሻል ባክቴሪያ የሚለው ቢ ላይ ያለው መልሳችን ትክክለኛ ይሆናል ማለት ነው። እነዚህ ፕሮባዮት የምንላቸው ነገሮች ሜንቴን ለማድረግ የሂውማንን ሄልዚ ገት እንትን ሜንቴን ለማድረግ ገትን ሄልዚ እንዲሆን ሜንቴን ለማድረግ የሚጠቅሙ ሄልፕ የሚያደርጉ ማይክሮቦች ናቸው ማለት ነው። ሰው ቤኔፊሻል ባክቴሪያ ናቸው እነዚህ ፕሮባዮቶች ቤኔፊሻል ባክቴሪያ ጠቃሚ ባክቴሪያ የሚባሉ አይነት ባክቴሪያዎች ናቸው ማለት ነው። 51ኛ ደግሞ ዊች ፓቶጂን ኮዝስ ቱበርኩሎሲስ ይህም በደንብ የሚታወቅ ነው ብዙ ማሰብ የሚያስፈልገው አይደለም። ማይኮባክቴሪየም ቱበርኩሎሲስ የሚባለው ትክክለኛ መልሳችን የሚሆን ይሆናል። ሶ ማላሪያ ኢዝ ትራንስሚትድ ባይ ሞስኪቶ ባይት ነው። ይሄ ብዙ ቀላል ጥያቄዎች ናቸው እነዚህ። ሞስኪቶ ባይት የሚል ይሆናል ማለት ነው። ሶ 53ኛ አንቲባዮቲክስ አር ኢንኢፌክቲቭ አጌንስት ይለናል። ይህ አንቲባዮቲኮች ኦንሊ ላይሰሩ የሚችሉት በእነዚህ በቫይረሶች ላይ አንቲቫይራሎች የራሳቸው የሆነ እንትኖች ይኖራቸዋል። አንቲቫይራል ነው የሚሆነው አንቲቫይራል የሚሆን ይሆናል ማለት ነው። ሶ ቫይረሶች ላይ ምንም ኢፌክት ላይኖራቸው ይችላል ማለት ነው። ሞስትሊ ግን መጠቀም ያለብን ለባክቴሪያል ስፒሾች ብቻ ነው የሚሆነው። 54ኛ ደግሞ ፕሪዮን ኢዝ ቤስት ዲስክራይብድ አስ ይለናል። ይሄ ፕሪዮን የሚባሉት ነገሮች ዲስክራይብ የሚደረጉት በምንድን ነው? ሶ ይሄ ሚስፎልድ በሆነ ፕሮቲን አይደለ? ሚስፎልድ በሆነ ፕሮቲን ነው በዚህ በደንብ ዲስክራይብ ይደረጋሉ። ሶ እነዚህ ምንድናቸው? ኢንፌክሽስ የሆኑ እንትኖች ናቸው እነዚህ ፕሪዮን የምንላቸው ነገሮች ማለት ነው። ሶ ፕሮቲንን ሚስፎልድ የሚያደርጉት ይሆናሉ። ፕሮቲንን ሚስፎልድ የሚያደርጉት ኢቨን ወደ አንዳንድ ብሬን ዲዚዞች ላይ እንትን የሚሉ ይሆናሉ። በጣም ኢንፌክሽስ የሆኑ ነገሮች ናቸው። ከዛ ይሄን ሚስፎልድ ያደርጉታል ፕሮቲንን ስፔሻሊ ኢን ብሬን ሌሎች አካባቢዎች ላይ ሚስፎልድ በማድረግ ወይም ትክክለኛ ሳይዙን እንዲቀይር በማድረግ ዲዚዝ ኬዝ እንዲደረግ የሚያደርጉ ናቸው የሚሆኑት ማለት ነው። እነዚህ ኢንፌክሽስ የሆኑ ነገሮች ናቸው ፕሪዮን የምንላቸው። 55ኛ ዊች ዲዚዝ ኢዝ ኮዝድ ባይ ፕሮቶዛ በፕሮቶዛ እንትን የሚለው የቱ ነው? ሶ ይሄም በጣም ቀላል ነው ማላሪያ ነው የሚሆነው። ሶ the structure of DNA is best described as dash ይለናል። ዲኤንኤ እንደሚታወቀው ደብል ስትራንድድ ሄሊክስ ነው የሚሆነው አይደለ? የደብል ስትራንድድ ዲኤንኤ ኮንሲስት ያደረገው ምንድነው? ሁለት ስትራንዶችን ቱ ስትራንዶችን ኮንሲስት ያደረገ ነው። ሶ በደብል ስትራንድ የሚታወቅ ይሆናል ማለት ነው። 57ኛ ጥያቄያችን ደግሞ የኒውክሊዮታይድ ዲኤንኤ ኮንቴን ይለናል። ሶ ዲኤንኤ ውስጥ ያለው ኒውክሊዮታይድ ምኖችን ኮንቴን አድርጓል ነው የሚለን። ሶ ይሄኛውም በጣም ቀላል ነው። ዲኦክሲራይቦስ ፎስፌት እና ቲያሚንን ኮንቴን ያደረገ ይሆናል ማለት ነው። ኮንቴን ያደረገ ይሆናል ማለት ነው። ዲኦክሲራይቦስ የሚባለው ሹገር አለ። ከዛ ቤዞች እና የሱ ቤዞች ይኖራሉ። እነዚህ አዴኒን፣ ጓኒን፣ ሳይቶሲን እና ቲያሚን የምንላቸው ይኖራሉ ማለት ነው። ሶ ይሄኛው ትክክለኛ መልሳችን የሚሆነው ክሮሞዞም አር ኮምፖዝድ ኦፍ ይለናል። ይሄ ደግሞ ማንኛውም አይነት ክሮሞዞም ከምን ኮምፖዝድ የሆነ ነው ማለት ነው? ከዲኤንኤ እና ከፕሮቲኖች ኮምፖስት የሆነ ይሆናል ማለት ነው። ከዲኤንኤ እና ከፕሮቲኖች ኮምፖስት የሆነ ነው እና ኢን ዩካሪዮት ዲኤንኤ ኢዝ ፓክድ ዊዝ ፕሮቲን ኮልድ በዩካሪዮቶች ላይ ወይም ደብል
ከቱ ሴል በላይ ባላቸው እንትኖች ላይ ዲኤንኤውን ፓክ ያደረገው ምን የሚባለው ፕሮቲን ነው። ፕሮቲኑ ምን የሚባል ነው ስሙ ነው የሚለን። ስሙ ሂስተን የሚባል ፕሮቲን ነው። ሂስተን የሚባል ፕሮቲን ነው ማለት ነው። ላይ ያለው ትክክለኛ መልሳችን ነው እና ይሄ ራፓ የሚሆን ነው። እነዚህ ራፕ ያደርጉታል ማለት ነው። ሂስተን ነው ትክክለኛ መልሳችን የሚሆነው። 60ኛ ጂን ኢዝ ቤስት ዲፋይንድ አስ ዳሽ ይለናል። ይሄ ጂን በምን ተብሎ ዲፋይን ይደረጋል ነው የሚለን። ይሄኛው ደግሞ ጂኖች ዲፋይን የሚደረጉት ሴግመንት ኦፍ ዲኤንኤ ዛት ኮድ ፎር ዘ ፕሮቲን የሚለው ትክክለኛ መልሳችን ይሆናል። እና ይሄ ጂን የምንለው ነገር ምንድነው? ፋንክሽናል ዩኒት ኦፍ ሄሪዲተሪ ነው አይደለ? ፋንክሽናል ዩኒት ኦፍ ሄሪዲተሪ ነው። ሴግመንት ኦፍ ዲኤንኤ ዛት ኮድ ፎር ፕሮቲን የሚለው ትክክለኛ መልሳችን ይሆናል ማለት ነው። 61ኛ ደግሞ ዲኤንኤ ሪፕሊኬሽን ኢዝ ዲስክራይብድ አስ ይለናል። ዲኤንኤ ሪፕሊኬሽን ዲስክራይብ የሚደረገው በየትኛው ነው የሚለን። አይ ቲንክ ከስርም አማራጮች አሉ፣ ግን እዚህ ጋር ኦኬ ቢ ላይ ያለው መልሳችን ሰሚ ኮንሰርቫቲቭ የሚለው እንትን በደንብ ዲስክራይብ የሚያደርገው ይሆናል ማለት ነው። ከሰሚ ኮንሰርቫቲቭ የሚለው በደንብ ዲስክራይብ የሚያደርገው ይሆናል። ኢች ኒው ዲኤንኤ ኮንሲስት ምን ኮንሲስት አድርጓል? ዋን ኦልድ እና ዋን ኒው ስትራንድ ኮንሲስት አድርገዋል ማለት ነው። ሰሚ ኮንሰርቫቲቭ የተባለውም ለዛ ነው። ዋን ኦልድ ከፋሚሊ እና ዋን ኒው ደግሞ ከዚህ ከኒው ዳውተር ከምንለው ስትራንድ ምን አድርገዋል? እንትን ይዘዋል ማለት ነው። ያን ነው ሰሚ ኮንሰርቫቲቭ፣ ከሁለቱም ኮንሰርቭ እንዳደረጉ የሚናገር አይነት እንትን ያለው ነው። ዲኤንኤ ሪፕሊኬሽን ሰሚ ኮንሰርቫቲቭ ነው የምንለው በዛ ምክንያት ይሆናል። 62ኛ ኢንዛይም ዛት አንዌንድስ ዲኤንኤ ዲዩሪንግ ሪፕሊኬሽን፣ በሪፕሊኬሽን ሰዓት ዲኤንኤውን የሚያፈርሰው ዲኤንኤ ደብል ስትራንድ ነው ብለናል። ከደብሉ የሚያፈርሰው የትኛው ነው? ይሄኛው ጥያቄ ደግሞ የሚለን አንዚፕ የሚያደርገው እንደማለት ነው። ይሄ ሄሊኬስ የሚባለው ይሆናል ማለት ነው። ሄሊኬዝ የሚባለው ነው የሚሆነው። ይሄ አንዚፕ የሚያደርግ ነው። ምንን? ደብል የሆነውን ሄሊክስ ቀደም ደብል ብለናል። ያን ደብል ሄሊክስ አንዊንድ አድርጎ ወይም አንዚፕ አድርጎ ለዲኤንኤ ሪፕሊኬሽን እንትን የሚያደርገው የሚያዘጋጀው ይሆናል ማለት ነው። 63ኛ ኦካዛኪ ፍራግመንትስ አር ሲንተሳይዝድ ዳሽ ይለናል። ይሄኛው ኦካዛኪ በምን ላይ ነው ሲንቴሳይዝ የሚሆነው ነው የሚለን። ትክክለኛ መልሳችን የሚሆነው ላጊንግ ስትራንድ የሚለው ይሆናል ማለት ነው። ከዚህ ከኦካዛኪ ፍራግመንት ጋር በተያያዘ ቢኮዝ ዲኤንኤዎች አንቲፓራለል ናቸው አይደለ? አንቲፓራለል ናቸው። ዋን ስትራንድ መስቢ ሾርት መሆን አለበት። በዚህ ምክንያት ዲስኮኔክት የሚያደርጉበት እንትን ደግሞ ኦካዛኪ ፍራግመንት ይባላል ማለት ነው። ዲስኮኔክት የሚያደርጉበት ነገር ኦካዛኪ ፍራግመንት ይባላል። ኦካዛኪ ፍራግመንት ደግሞ ሲንተሳይዝ የሚደረገው በዚህ ላጊንግ ስትራንድ በምንለው ይሆናል ማለት ነው። ላጊንግ ስትራንድ በምንለው ነው። ዊች ኢንዛይም ሲልስ ኒክስ ኢን ዘ ዲኤንኤ ባክቦን ላይ ኒኮችን ሲል የሚያደርገው ወይም እንዲገናኙ የሚያደርገው የትኛው ነው የሚል ነው ይሄኛው ጥያቄ ደግሞ የሚሆነው። ይሄኛውም በጣም ቀላል ጥያቄ ነው። ሊጌስ የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው። ይሄ ምንድነው? እንደ ማጣበቂያ እንደ ግሉ ነው አክት የሚያደርገው። እንደ ግሉ አክት ያደርጋል። ከዛ ጆይን የሚያደርጋቸው ይሆናል። እነዚህ ኦካዛኪ ፍራግመንቶችን ጆይን ሊያደርግ ይችላል ወይም ሪፔር ሊያደርግ ይችላል። ብሬክ ኤኒ ፋንክሽናል እንትን ካለ ሪፔር የሚያደርግ ይሆናል ማለት ነው። ይሄ ነው ሲል የሚያደርገው። ለዲኤንኤ ደግሞ እንደ ባክቦን እንትን ተደርጎ የሚታሰበው ላይጌስ የሚባለው ይሆናል ማለት ነው። 65ኛ ደግሞ ሪፕሊኬሽን ኦከርስ ዱሪንግ ዊች ፌዝ ኦፍ ተ ሴል ይለናል። ይህም በጣም ቀላል ነው። ይሄ ኤስ ፌዝ ኦፍ ተ ሴል ላይ ነው ሪፕሊኬሽን እንትን የሚለው። ኤስ ስታንድ የሚያደርገው ሲንቲሲስ እንደማለት ነው አይደለ? ኤስ ፌዝ የሚለው ላይ ኤስ ሲንቲሲስ እንደማለት ነው እና ይሄ ዲኤንኤው ኮፒ ሲደረግ ነው። ለሴል ዲቪዥን ኮፒ ከመደረጉ በፊት ያለው እንትንን ነው የሚያሳየው። ሪፕሊኬሽን ኦከር የሚያደርገው በዚህ ፌዝ ላይ በኤስ ፌዝ ላይ ይሆናል። በሴል ሳይክሎች ኤስ ፌዝ ላይ የሚሆን ይሆናል ማለት ነው። ትራንስክሪፕሽን ፕሮሲጀር የሚለው ደግሞ የሚሆነው ይሄ ሜሴንጀር አርኤንኤ ፕሮዲውስ የሚያደርገው ትራንስክሪፕሽን ፕሮዲውስ የሚያደርገውን ነገር ነው እየጠየቀን ያለው። ኤምአርኤንኤ ወይም በሌላ ስሙ ሜሴንጀር አርኤንኤ ተብሎ የሚጠራውን እንትን ይሆናል ማለት ፕሮቲን ይሆናል ማለት ነው። ይሄ ፕሮሰስ ነው ኮፒንግ የሚደረግበት ዲኤንኤ ወደ ሜሴንጀር አርኤንኤ ኮፒ የሚደረግበት ፕሮሰስ ነው። ይሄ ትራንስክሪፕሽን የምንለው ፕሮሰስ ማለት ነው። 67ኛ ደግሞ ኮዶን ኤዩጂ ኮድስ ፎር
ዳሽ ይለናል። ይሄኛውም ምንን ነው ኮድ የሚያደርጉት ነው የሚለን ሰው ይሄኛውም የሚሆነው ሜቲቶኒን የሚለው ወይም እንደ ስታርት የሚጠቀመው እንትን ይሆናል ማለት። ይሄ ዩኒቨርሳል ስታርት ተብሎ ነው እንደውም የሚጠራው። ሰው ፕሮቲን ቢልድ እንዲሆን ስታርት የሚያደርግ እንትን ነው ማለት ነው። እና ይሄ ሚቶኒን ወይም ስታርት ተብሎ የሚጠራው መልሳችን ትክክለኛ መልሳችን ይሆናል። ሶ ኤዩጂ ኮድ የሚያደርገው ማለት ነው። ሶ ትራንስሌሽን ኦከር ኢን ዳሽ ይለናል። ይሄኛው ደግሞ ትራንስሌሽን ኦከር የሚያደርገው የትኛው ጋ ነው ብሎ ነው እያወራልን ያለው። ሶ ትራንስሌሽንም ራይቦዞም ላይ ኦከር የሚያደርግ ይሆናል ማለት ነው። እዚህ ጋር ራይቦዞም ላይ ኦከር የሚያደርግ ይሆናል ማለት ነው። ራይቦዞሞች ምንድን ናቸው? እንደ ፋክተሪ ናቸው። ለምን ሜሴንጀር አርኤንኤ ወደ ፕሮቲን ከሜሴንጀር አርኤንኤ ፕሮቲኖች ቢውልድ የሚደረጉበት እንደ ፋብሪክ ነው የሚታሰቡት ማለት ነው። ሶ ትራንስሌሽን ደግሞ ቀጥታ ኦከር የሚያደርገው እዚህ ጋር ራይቦዞም የሚባለው እንትን ላይ ይሆናል ማለት ነው። ራይቦዞም ላይ ይሆናል ማለት ነው የሚሆነው። ሶ አንቲኮዶንስ አር ፋውንድ ኦን ዳሽ ይለናል። ይሄ ደግሞ አንቲኮዶኖች ምን ላይ ነው የሚገኙት ነው። ሶ ትራንስፈር አርኤንኤ ላይ የሚገኙ ይሆናል። እነዚህ ቲአርኤንኤ ወይም ትራንስፈር አርኤንኤ የምንለው ነገር አንቲኮዶኖችን ይዟል አይደለ? በራሱ ላይ አንቲኮዶኖች አሉት። ከምን ጋር የሚመሳሰሉ ኮዶን እና ኤምአርኤንኤ ላይ ካሉ ኮዶች ጋር የሚመሳሰሉ ኮዶኖች ራሱ ላይ አለ ማለት ነው። ሶ አንቲኮዶኖች ትራንስፈር አርኤንኤ ላይ ይገኛሉ፣ ፋውንድ ይደረጋሉ ማለት ነው የሚሆነው። ለዛሬ ደግሞ ያስኩላችሁ ጥያቄ እስካሁን የሰራናቸውን ጥያቄዎች ነው ማለት ነው። ማንኛውም አይነት ሀሳብ አስተያየት ያልገባችሁ ነገር ካለ ሪኮሜንዴሽን ካለ እንደተለመደው ኮመንት ሴክሽን ላይ ጻፉልኝ፣ ይደርሰኛል። በዛ መሰረት ሪስፖንድ የማደርግላችሁ ይሆናል ማለት ነው የሚሆነው። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ አበረታቱን። ለጓደኞቻችሁም ሼር በማድረስ ከዚህ እንዲማሩ አግዟቸው። እነሱንም ቴሌግራም ቻናላችንን በመቀላቀል የተለያዩ መረጃዎችን አገኙ፣ ራሳችሁን አበረታቱ ማለት ነው። ሰው የሚቀጥለው ደግሞ ሌሎች ቪዲዮዎችን ሌሎች ቶፒኮችን ይዤላችሁ የምመጣ ይሆናል። እስካሁን አብራችሁን ስለቆያችሁ አመሰግናለሁኝ። መልካም ጊዜ ይሆንላችሁ። ፒስ